ደስ አላለችኝም። ሶሲ ሶሲ ብሮኛል፣ ግን ቢያንስ እኔ እንድጨርስ እድል ስጠኝ እና ደግሞ በቃ በጣም የተለጣጠፈችብህ ምናምን ነው። እንግባባ ስለማይመስለን ሁለታችን ብቻ ዩቲዩብን እንቀጥለው ለለን የጠራው እኮ እኔና አንቺ ብቻ። አሁን እናንተ ብቻ ሰዓት ምን ነው በመሀል ገባክ እና ደግሞ በጣም ረጅም ሰዓት ለሷ ዲፌንድ እያደረክ ነው። አልገባኝም። ሰው ወደፊት እድገቴ ለውጥ ስለምትፈልግ ነው። አንቺም እሷም እኮ ጓደኞቼ ናችሁ። ሰላም እንዴት ናችሁ? ውድ የዩቲዩብ ፋሚሊዎቻችን፣ እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሰናል። በሌላ ቪዲዮ ስንመለስ ያው እንግዲህ ያለሁት ስራ ቦታዬ ነው። በፊ ወንድሜን ጠርቼው ላዋራው ለብቻው ስለፈለኩኝ ለብቻው ጠርቼው ነው ያለው፣ ስራ ቦታዬ ነው። ሰላም በላቸው። ሰላም የዩቲዩብ ፋሚሊዎቻችን እንዴት አላችሁ? ደህና ናችሁ ወይ? በድጋሚ እንግዲህ ከእኑ ጋር ተመልሰን መተናል። እንፈልጋለሁ ምናምን ብላኝ ያው እንደምታዩት የስራ ቦታዋ ላይ ነው ያለሁት። ለምን እንደፈለገች እንግዲህ አብረን ምን ይሆናል። ግን ለምንድን ነው የፈለገችኝ? ደግሞ ምን አስበሽ ነው? ምንም አላሰብኩም። ያው እንግዲህ ከዚህ በፊት የለቀቅነውን ቪዲዮ ታውቃላችሁ። እኔና እሱ ያለንን ነገር ምናምን በትንሹም ቢሆን ለማሳወቅ ሞክረናል። ጥሩ ወንድም፣ ጥሩ ጓደኛ፣ ጥሩ የቅርብ ሰው እንደሆነ ያው ሁላችሁም የምታውቁት ነው። እኔም ለመናገር እንደሞከርኩት እሱም ለመናገር እንደሞከረው ተሳስቼ ነው ይቆረጣል እና ዛሬ የጠራሁት ያው የባለፈው ቪዲዮ ላይ ብዙም ጥሩ አልነበርንም እውነት ለመናገር ከሌላኛው ጓደኛው ጋር ከሶሲ ጋር እና ያው እኔ ታውቃላችሁ ከዚህ በፊት ምናምን እሱም ለመናገር እንደሞከረው በጣም የቅርቡ ሰው ነኝ። ከኔ ውጪ መስራት ምናምን ስላልፈለገ ነበረ እንድሰራ ኢንቫይት አድርጎኝ እሱ ጋር የሄድኩት ከሷ ጋርም ለመታወቅ ምናምን የሞከርነው እና እኔ እንደተሰማኝ ከሆነ በመሀላችን ጥሩ ነገር አልተፈጠረም። እሷም ስለኔ ጥሩ አልተሰማትም። እኔም ደግሞ እንዳየሁት በሁለት ቪዲዮ ለሷ ጥሩ አልተሰማኝም። ሰነግርክ አንተን ያወራችበት መንገድ፣ አንተን የቀረበችበት መንገድ ምናምን፣ በዛ ላይ ደግሞ የተለጠፈችበት ነገር ምናምን አልተመቸኝም። እንደ እህት አልተመቸኝም ምናምን። ምክንያቱም ያው እኔ ሴት ስለሆንኩኝ የሴት ሀሳብ ይገባኛል ብዬ አስባለሁ። አንተ ያልታየህ እኔ ደግሞ የታየኝ የሆነ ነገር አለ። ነገ ከነገ ወዲያ አንተ ላይ ምንም አይነት ነገር እንዲመጣ ስለማልፈልግ በነገራችን ላይ ግን ማለት እኔ በጣም ደህና ነኝ። በእውነት የዩቲዩብ ፋሚሊዎች ደህና ይመስላችኋል? ለምንድን ነው እያቻለሽ ናቸው? በነገራችን ላይ በቀዳሚ እኮ ገና እናንተ እየተዋወቃችሁ ምናልባት አለመግባት ሊሆን ይችላል፣ ገና እየተገናኛችሁ ሊሆን ይችላል። የእሷን ጸባይ አንቺ አታውቂም፣ የአንቺን ጸባይ እሷ አታውቅም። ከዛ አንፃር ሊሆን ይችላል። እና ደግሞ መለጠፍ ምናምን ተለጥፋብኛለች እና ይመስለኝም እኔ ልጨርስ እንዴ? እሺ ጨርሽ። አይ በመሀል ገባክ እና ደግሞ በጣም ረጅም ሰዓት ለሷ ዲፌንድ እያደረክ ነው። አልገባኝም። እኔ ያየሁትን ነገር እየተናገርኩኝ ነው ሳይሆን ደስና አንቺም እሷም እኮ ጓደኞቼ ናችሁ ታውቂያለሽ። ስለዚህ እሷ መጀመሪያ ዩቲዩብ እንድሰራ አይፈልገችው ዋነኛው ነው ትልቁ ምክንያት ምንድነው? እኔ እንድሰራ ያው ታለንቴንም ታውቃለች። ከዛ አንፃር በመልካምነት ነው እንጂ አንቺ ደግሞ ያው ምን ያክል ለኔ ቦታ እንዳለሽ ያው ጭራሽ አልሰራም እስከማለት ድረስ የደረስኩበት አንቺ ምን ያክል ትልቅ ቦታ እንዳለ አንቺ መረዳት አይከብድሽም ብዬ አስባለሁ። ስለዚህ ምን አለ መሰለሽ አሁን ላይ ጀስት አንቺ አሁን የጠራችኝ ይሄን ለማለት ነው። አልጨረስኩኝም። ሲጀመር በመሀል ገብተህ ነው እያወራህ ያለኸው እኮ ይሄን ለማለት ነው። ምን አልኩኝ? እስካሁን እኮ ምንም አላልኩኝም። አይ በሷ ምናልባት ደብሮሻል በቀደም ምናምን እሱንም እኮ ቀደም አይ ነው ደብሮሻል በቀደም። አዎ ደብሮኛል፣ ግን ቢያንስ እኔ እንድጨርስ እድል ስጠኝ። ኦኬ ከዛ በኋላ አንተ የሚሰማህን ነገር ትናገራለህ አይመስልህም? እሺ ለማንኛውም እኔ ልልህ የጠራሁህ ነገር ይሄን ተው። እኔ ልልህ የጠራሁህ ነገር ደስ አላለችኝም። ሶሲ ሶሲ
ኦኬ እሺ፣ አንተ እያልክ ያለኸው በሂደት ኦኬ እሺ፣ ልንገርህ በሂደት ነገሮች ደስ ያለሽ ምክንያት ምን አስደብራሽ ነበር? እሱ ለምን ነገር እንደሞከርኩት መጀመሪያው አንቺ ይኸውልሽ፣ አሁን መጀመሪያ ሬዲዮን ዲስሪስፔክት አድርጋ ስለወራች አንቺ ደግሞ ለኔ ካለሽ ቦታ አንፃር ምናልባት በሱ ነው መሰለኝ ቅራኔሽ የደበረሽ። አንደኛ ቅራኔ እሱ ነው። ሁለተኛ ደግሞ እኔ ያገኘኋት ቀን ልተዋወቃት ሄድኩኝ ቀን ጥሩ ፊት አላሳየችኝም። እኔ ስለመጣው ደስ አላላትም ምናምን ገባህ አይደለ? እሱ ነገር አለ እና ደግሞ በቃ በጣም የተለጣጠፈችብህ ምናምን ነው። እኔ ለዛ ነው ገባ። ይሄ በዚህ ሁኔታ የሚቀጥል ከሆነ አንተ ከሰው ጋር ያለህ ነገር ጥሩ ማይሆን ሊሆን ይችላል። አንተ ያላት ስሜት ቢቀየር ምናምን እሱን በደንብ አስበህበታል ወይ አስተውለሃል የሚለውን ነገር ለማወቅ ነው። አንተም ምንም ነገር የለም። አንቺ ታውቂያለሽ፣ ከአንቺ ደብቄኝ ነገር ማድረግ የለም ታውቂያለሽ። ሬዲዮሷ ከእኔ ጋር ለመስራት ፍላጎት አደረባት። ያን ደግሞ ያው ዩቲዩብ ፋሚሊዎቻችንም ብዙዎቹ አትስራ የሚሉ ቢኖሩ በዛ ልክ ደግሞ ስራ የሚሉም ነበሩ። ከዛም አንፃር እሷ ደግሞ ይሄን ነገር ፈልጋ እስከተነሳች ድረስ እሷ ወደፊት እድገቴ ለውጤን ስለምትፈልግ ነው። ወዲ ታላንቴን ስለምታውቅ ንስራ ያለችው እኔም ደግሞ በሌላ አንክላ ላየሁትም ጀስት ጓደኛዬ ናት። ከዛ መንዛር ነው ሻልኳት። ስለዚህ አንተ ያልታየህ እኔ ያስተዋልኩት ኦልሞስት 3 ቪዲዮ ስለላክ ወዲ እናንተ በምን አይነት እንደምታይ እስቲ የዩቲዩብ ፋሚሊዎች እንደፈረዱን እኔ ሌላ ነገር ላይ እናንተ ያያችሁት ነገር አለ አይደል? ነው ማቀም የለም። እሺ ቀጣይ እንዳወራ እንኳን እድሉን አትሰጠኝም። ሶሲ እሺ ይሁን እና እኔ ታየኝ ነገር ስላለ ምናምን ነገር ለዛ ነው የግን ስራ እንዴት ነው? በጣም ሸጋ ነው። እግዚአብሔር ይመስገን ቆንጆ ነው። ቤተሰብ ሰላም ሁሉም ደህና ናቸው። ቆይታ ቆንጆ ነው። እግዚአብሔር ይመስገን። በስርዓት እየበላሽ ነው? አዎ። ምን ነው ጨጓራሽ ፈጫል? በደንብ በቃ ዋናስ ነው። እያያችሁት ነው አይደለ? ምንድነው ትይዘው ማለት አያችሁ፣ ከሰው ጋር ስትቀራረቡ ምናምን ብዙ ጊዜ ቁም ነገር ያላችሁ አይመስላችሁም። አሁን በፊት እግዚአብሔርን የመሬን ነው እንዴ? እና ካሜራ ደቅኝ ምን እያደረኩኝ ነው? እሺ አንተ ለማየት ከሆነ እኮ ዩቲዩብ አለክ ቲክቶክ አለክ እየገባህ አይሃለሁ። ኦኬ እና እሺ የመጨረሻ አንድ ነገር እሺ ወደ ገደለው ሲገባ እስካሁን ነው ጀስት ለፋናሪክ ነው ተመለ ነበር። የመሬን ነው ካልሽ ቢከማልሽ አይቀር እውነት የመሬን እኮ ምንድነው ፍላጎትሽ አንቺ? ማለት ደስተኔ ምን ላድርግ በዚህ ጉዳይ ላይ አሁን ባልሽው ከሱሲ ጋር አልተመቸኝም እና እሺ ላግባባችሁ በደንብ አግባባችኋለሁ። ችግር የለም ይታያልሽ። ምን ነግባባ ስለማይመስለን ሁለታችን ብቻ ዩቲዩብ እንቀጥለው ለለን የጠራውክ እኮ እኔና አንቺ ብቻ። አዎ እኔ እናንተ ብቻ። ሰዓት አዎ ምን ነው እኮ ማይሆን ነው። ለምን ብለሽ ብጠይቂኝ ደግሞ ጀስት አስብበት። አሁን ምንም አትበለኝ፣ መልስ አትስጠኝ፣ ችግር የለውም ግን አስብበትና ቢያንስ አይደለም ማርያምን እንዴት እንዴ ሰውም እኮ ዩቲዩብ ፋሚሊ እኮ ይፈርዳል። አንቺም ደግሞ ጀስት እንደሰው ስታይ እሷን አጣሪ ያስጀመረች እንዴት ብዬ እሷን ይከብራል ያስጀመረች እሷ ብትሆንም እኔ እናንተ ሀሳብ ውስጥ ነበር አይደለም? ምንም ከመሬት ተነስቼ አይደለም አንተ ጋር የመጣሁት። አንተም ከመሬት ተነስተህ አይደለም ያለሷ አልሰራም ያልከው። ሀሳቤ ውስጥ ባይኖር ካንተ ጋር መስራት እንደምችልና እንደምፈልግ ባታግ ዝም ብለህ አይደለም ኢንቫይት ያደረከኝ። ታውቃለህ ካንተ ጋር መስራት ምናምን እንደምፈልገን ጀመር ኮስቲሽ ማለት እሺ ስልሽ አሁን ያልሽውን ደስታ መቀበል ምናምን ሳይሆን እንደዳዝነሽ ነው። እና ምን አለ መሰለሽ ያው የምትይው ነገር እኔ ጭራሽ ማልቀበለው ነው። የዩቲዩብ ፋሚሊዎች እንኳን የማይቀበሉት ነገር። ምክንያቱም ታውቂያለሽ፣ አንቺም አይተሻል። እኔ እኮ ዩቲዩብ የራሴ ኮንተንት አለኝ በዛ ሰራለሁ ስል እሷ ናት እንድጀምር ያደረገችኝ። ስለዚህ እንዴት ነው እሷ አስወጥተን እኔና አንቺ ብቻ ይከብዳል እኮ ነው። ስለዚህ ይሄ ማይሆን ሀሳብ ነው ያስባለሁ። ቅርታ ያስልሽ አረም አሁን መልስን እኮ አልጠበቅኩም። ጀስት አስብበትና የሚሆነውን ነገር እናያለን።
ምን ማለት እንዳለብኝ አላውቅም። ከኔ ይልቅ ኦልሬዲ እኮ እነሱ ራሱ እኮ ትንሽ ማለት ይችላሉ። ይችላል አሁን ምን አንቺ አስጨነቅሽኝ እኮ ጌታ ያው እንድትጨነቅ ምናምን አይደለም፣ ግን እንድታሰብበት ነው እኮ ማለት ቪዲዮን በጣም ደጋግሜ ነበር ሳይ የነበረው የፊቷ ሪአክሽን ምናምን እያየሁኝ ነበረ። ገባ? ለዛ ነው ከጅምሩ እኔ ያልታየኝ አንተ ያልታየህ እኔ የታየኝ ነገር አለ ስልህ የነበረው እና ዛሬ የጠራሁክ ለዚህ ነው እኮ ይሄን ለማለት እንጠራሽኝ ነው። እሺ እኔ አሁን ምን እንድልሽ ነው ፈልክ ተቀሽ ሐሳብሽ ተቀብያለሁ እና አንቺ ተናግረን መስራ አይነት ነገር እንድልሽ ነው ፈልክሽ በለኝ አላልኩኝም። አስብበት ብዬ ነው እኮ የነገርኩህ። ይሄን ማሰብ አልፈልግም። ለምን እንደሆነ እኔ ሁለታችሁም ጓደኞቼ ናችሁ አይደለ? ብቻ ተስማምቶ አብሮ መስራት ነው እንጂ አንቺ ከጎን አልፈልግሽም መስራ ደግሞ ምንም ነገር አንቺ መስዋም ለኔ አትለያቸው። አይኖ እኔ ለአንቺ ያለኝ ቦታ ትልቅ ነው። ወላ የመስራትና ያለመስራቴን ሁላ በአንቺ ላይ ነበር የጣልኩት አይተሻል። ስለዚህ ይኸውልሽ ያ ማለት ደግሞ እሷንም ማስደብራታለሁ ማለት አይደለም። እንደ አንድ ሰው እንደ አንድ አይምሮ እንዳለ ሰው ይሄን በፍጹም ላደርግ አልችልም። ከቀረም እስካካቴው ሊቀር ይችላል ጌታ እንጂ እኔ በፍጹም እንዴት ነው። ለማንኛውም እስኪ እኔ ምን ማለት እንዳለብኝ አላውቅም፣ ግን እንዴት አስብሽው ተበቀደው ነገር ያለ ቪዲዮውን አይቼዋለሁ። ከዚህ በፊት የሰራችሁትን 2 ቪዲዮ በተከታታይ አይቼዋለሁ። የመጨረሻውን ደግሞ ከኔ ጋር የሰራንበት በጣም ደጋግሜ ነበር ሳይው የነበረውና ፊቷን ሁሉ ዙም እያደረኩት በቃ የምታሳየው ነገር ደስ አይደለም። ወይኔ ስለመጣውባችሁ ደስተኛ አይደለችም። ኦኬ ወይኔ ስለመጣው ደስተኛ አይደለችም፣ ወይንም ደግሞ አላህ ሶሲ ምናልባት ሶሲ ምናልባት አለመግባባት ሊሆን ይችላል። በቀደም ዕለት ገና እየተገናኛችሁ ነው አይደል? ካሁን በኋላ እኮ በደንብ እንሰራለን ብለን እናስባለን። ስለዚህ በደንብ ስትግባቡ ምናምን ቆንጆ ነገር ይመጣል ብዬ አስባለሁ። ከዛም አንፃር አስቢ። እሺ እንግዲህ ምን እንደሚፈጠር ማየት ነው አይመስልም? እስቲ እንግዲህ እናያለን። ለማንኛውም አሁን ትንሽ ስራ አለችብኝና መሄድ አለብኝ ነው። አንቺ ግን አለሽ አይደል? ስምንት ጠየቀኝ። በጣም ደህና ነኝ። ስምንት አይደለም ደህና ነኝ። ቁጥርኩ ነበር። የዩቲዩብ ፋሚሊዎቻችን እንግዲህ እንዳያቻት ደህና ናት። ጨጓራው ይፈጫል ማለት ደህና ናት። እና ያው ግን ያው የማይሆን ሀሳብ ነው ያነሳችው። እኔ አልተቀበልኩትም። እናንተም በእርግጠኝነት እንደማትቀበሉበት አምናለሁ። እና እኔ ጨርሻለሁ። ስለዚህ በቃ ዩቲዩብ ዝግጁና በነጭ ስንታይልሽ በቃ የምትለው ነገር አለ ስራ ምን ማንቺ ምን እንዳይልብሽ ነው ምንም ነገር የለም። በዚህ ጉዳይ ላይ በደንብ እናወራበታለን። በደንብ ማውራት ጠብቅብናል ብዬ አስባለሁ። ስለዚህ አንቺ ድጋሚ ይሄን ነገር አስቢበት። ለምን እንደዚህ አይነት ነገር እንደምጣብሽ አላውቅም። ማለት አንቺን ከሱ አስበልጬ አሳንሽ አውቃለሁ፣ ግን በፊት በመጥፎ ነገር አላየከውም አይደለ? ይሄንን ማሰቤ አይ ያው ላንተ ካለኝ ቦታ ምናምን ላንተ ካለኝ ክብር የተነሳ ነው። እሺ ለማንኛውም አንተ መሄድ አለብህ፣ እኔም ወደ ስራዬ መመለስ አለብኝ። እንዴት በቃ ቻው ልበላቸው። እሺ ዩቲዩብ ፋሚሊዎች እዚህ በነገራችን ላይ ይሄን ዩቲዩብ ቻናል ሁላችሁ ሰብስክራይብ ማድረጋችሁ፣ ላይክ ማድረጋችሁ፣ ሼር ማድረጋችሁ እንዳይረሳ። እንወዳችኋለን። አብራችሁን ስለነበራችሁ እናመሰግናለን። አትወጃችሁም እንዴ? ኧረ እወዳችኋለሁ። ዩቲዩብ ፋሚሊዎቻችን እንወዳችኋለን። በቀጣይ ቪዲዮ እንገናኛለን። እንግዲህ በቀጣዩ ቪዲዮ ምናልባት ቆንጆ ነገር ላይ ደርሰው የምናይበት ይሆናል። እንግዲህ አብረን የምናየው ነው የሚሆነው። ጨርሻለሁ። እሺ አብራችሁን ስለነበራችሁ እናመሰግናለን። ሰብስክራይብ አድርጉን።
በአዳዲስ ቪዲዮዎችን እንመጣለን ብለን ተስፋ እናደርጋለን። እንግዲህ ከተስማማን በዚህ ሁኔታችን ባይመስለኝም እና እግዚአብሔር ይርዳን እላለሁ። እንወዳችኋለን ዩቲዩብ ፋሚሊዎቻችን። ቻው ቻው።